እግዚአብሔር ስም የተባረከ ይሁን። እኔ በብዙ ተደርጎልኛል። የመጣሁት ያው እዚሁ ከዚህ ከወለታ ነው እዚሁ ያለው እና እግዚአብሔር ብዙ ነገር አድርጎልኛል። እግዚአብሔር ይመስገን። አሜን። ከምንም በላይ መጀመሪያ እግዚአብሔርን አመስግኑ። አመስግኑ እግዚአብሔር። እኛ ስንለምን አልቅሰን ጩኸን ድረስልን ብለን በእግዚአብሔር ፊት እንሆናለን። ለምስጋና ግን እንዘገያለን። እግዚአብሔር ምሕረት ያድርግልን። አሜን። በእውነት እግዚአብሔር ምሕረት ያድርግልን። አሜን። ማንንም አይተን አይደለም እዚህ የምንመጣው፣ እግዚአብሔርን ታምነን ነው የምንመጣውና የሥራው ባለቤት እግዚአብሔር ነው። አሁንም እንደገና ለእግዚአብሔር ክብር ከዚህ በላይ ምን አለ? ኢየሱስ ይገባል። ስላደረገልን ብቻ እናመሰግነው። ሁል ጊዜ እግዚአብሔር ይመሰገናል። አሜን። እና እኔ የተደረገልኝ ብዙ ነገር ነው። ከተደረገልኝ ነገር ግን ሁለት ነገርን እናገራለሁ። በመጀመሪያ እህቴ ናት እዚህ መታ ሰኔ 22 ላይ መታ በጣም በጭንቅ ውስጥ ነበር። ቤተሰብ ሁሉ በጣም ተጨንቋል። እንዲህ ሲታይ ቀላል ይመስላል። እውነት እንዲህ ሲቆም ቀላል ይመስላል፣ ግን ለሁሉም ጭንቅ ነው። እኔም ተስፋ ቆርጫለሁ። ባለቀ ሰዓት ግን እግዚአብሔር ይደርሳል። አሜን። ባለቀ በቃ ሞት አለቀ። ቅድም ስትል ሳጥን ምናምን ስትል ለእኔም በቃ በራሴ ይህንን ነበረ። እንዴት ይሆናሉ ቤተሰቦቼ ይጨነቃሉ፣ እኔ ከሞትኩ በኋላ የት ይቀብሩኛል ሁሉ ብዬ አስብ ነበረ እና ገና የኔ መሞት ሳይሆን ለቤተሰቦቼ ጭንቃት ነበር የሚሰማኝ እና እግዚአብሔር ግን ጣልቃ ይገባል። እግዚአብሔር ጣልቃ ገብቶልኛል። እዚህ መታ አጸልያ ሞት አይሆንም ነው ያላት እግዚአብሔር ሰው። ሞት አይሆንም፣ በእውነት ሞት አይሆንም። ለተጨነቅሽው ጉዳይ ላይ እግዚአብሔር ሕይወትን ዘርቷል ብሏል። በቃችን ቃል ብቻ ነው አውጥቶ ሄደች መጣችና እዛ እኛ ቅዳሜ ነው የምንሄደው ወደ ሆስፒታል ማለት ነው፣ ኦፕራሲዮን ለመሆን ማለት ነው። መጣች። ከዛ ምን ይሰማሻል አለችኝ። ኧረ እኔ ምንም አይሰማኝም እግዚአብሔር ይመስገን፣ ብኖርም ለጌታ ብሄድም ለጌታ አልኳት፣ እንዳትጨነቅ። ከዛ ኧረ እኔ ይሄን አልሰማሁም አለችኝ። በቃ እየሰማሽው ይጽናልሽ አልኳት። ከዛ ቅዳሜ ዕለት ተነስተን ሄድን። ሰኞ ዕለት እግዚአብሔር ይመስገን ያለምንም ጭንቀት ሰው 5 ሰዓት 6 ሰዓት 7 ሰዓት ይቆያል ኦፕራሲዮን። እኔ 4 ሰዓት አልቆየሁም በሰላም በእውነት ገባው። በቃ የሽቶ ቤተሰብ ዕቃ አምጡ ነው የተባለው እና ያው የወጣው ነገር እንዲሰጣቸው ማለት ነው። በሰላም ኦፕራሲዮን ሆኜ በሰላም ወጥቻለሁ። እግዚአብሔርን አመስግኑ። ጠላት ያሰበው ብዙ ነበር፣ ሊገለኝ ነው። ምንም ሳናውቅ ነው፣ የማፀን ይጤ ነው። እኔ ለእግዚአብሔር ክብር ነው ማወራ እና ወጥቶልኛል። እግዚአብሔር ይመስገን። እግዚአብሔርን አመስግኑልኝ። በቤታችን ምስጋና ሆኗል። ይህንን ምስጋና አይቶ ደግሞ ሁሉ ነገር ሰላም ሆኖ እንደገና ተመልሼ ቤት ከገባው በኋላ በቃ እንደገና አመመኝ፣ በጣም አመመኝ። በቃ ከዛ ይዛኝ ሄደች ሆስፒታል። ይዛኝ ስትሄድ በፊት ሲሰራ ምንም ነገር ያልታየ በሽታ እንደገና ሌላ በሽታ አለባት እና በአስቸኳይ ይሄ የሆነው እንግዲህ ልክ የኦፕራሲዮን የሆንኩት ሰኔ 24 ነው። ይሄ ደግሞ ነሐሴ 26 በአስቸኳይ መሰራት አለበት ወደ ውጭ ሀገር ሄዶ ተብሎ በቃ ከአቅማችን በላይ በሆነ ጉዳይ እኛ ባለነው ሁኔታ ከአቅማችን በላይ ነው እና በቃ መሰራት አለበት ተባለ። ደም ሰጠው ምን አልኩኝ፣ ሄደ። ውጤቴን ለመጠበቅ ደግሞ እንደገና ተመልሼ ወደዚህ መጣሁ። ወደዚህ ስመጣ የመጣሁት በ28 ነው። እዚህ ነሐሴ 28 እዚህ ቤት መጣ። ከአዲስ አበባ ስንመጣ እግረ መንገዳችንን ነው እስኪ እኔ አላውቀውም ይሄን ቸርች፣ እስኪ ሄደሽ አጸለይሽልኝ ቸርች ላይ ልሂድ እንግባ አልኳት። ከዛ እውነትም እንግባ ሐሙስ ቀን ስለነበረ እሺ ብላኝ ገባን። እዚህ በጣም በሚገርም ሁኔታ ነበር። እኔ ስለተጸለየልኝ ቃል ስለወጣልኝ አይደለም፣
ቃሉ ራሱ ምን የሚል ነበረ? ጨለማን ከብርሃን ብርሃን ጨለማን አሸነፈ በሚል ነበረ የዛን ቀን እየተሰበከ የነበረ እና ጨለማን እግዚአብሔር ምን አደረገ? ቆርጦ ጣለው። በቃ በኢየሱስ ስም እኔ ለራሴ አንዴ ሳላስበው ቆምኩኝና በእውነት ተቆርጧል አልኩና ቁጭ አልኩ። እዛ ጋር ነበርኩኝ። ከዛ እንዲህ ብላ አየችኝና በቃ ተፈውሰሻል እንሂድ አለችኝ። አሁን ገና ይቀረኛል አልኳት። ገና ይቀረኛል፣ ገና የዘር ማንዘሬን ነገር ሁሉ ይዤ እወጣለሁ ገና ነው ብያት እስከ 11 ሰዓት እዚህ ደስ ብሎን ውለን መጨረሻ ላይ ጸሎት ሲጸለይ እዛ ጋር በመጨረሻ ሰዓት ነው እንግዲህ የምስራች ትሰሚያለሽ አለ። በቃ የምስራች ትሰሚያለሽ። ቅድሙንም ሰምቻለሁ። አሜን ተቀብዬ ወጣው ሄድን። ከዛም በኋላ በእውነት በሚያስገርም ሁኔታ እግዚአብሔር ይመስገን። አመስግኑ። በእግራችሁ ቆማችሁ አመስግኑ። እግዚአብሔር በእግራችሁ ቆማችሁ አመስግኑ። ይህ የእግዚአብሔር ታምራት ነው። ይህ የእግዚአብሔር እጅ ነው። ይህ የእግዚአብሔር ኃይል ነው። ይህ የእግዚአብሔር ጉልበት ነው። በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል። ሃሌሉያ ሃሌሉያ። እንዳልቀመጥ ነበረ ዶክተሩም ሐኪሙም ያለኝ። ግን ሄዶ ሲሰራ ሁሉ ነገር ኖርማል፣ ሁሉ ነገር ንጹህ፣ ምንም ነገር የለም። አረ የለም 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 ነው። አረ የለም ነው። አሁን በኢየሱስ ስም አሁንም ምንም የለም። አሁን ለ6 ወር ተቀጥሬያለሁ ለቼክአፕ። ቃል ይወጣል፣ አለቀ በቃ። የእግዚአብሔር ስም የተባረከ ይሁን። ስንመጣ በእውነት አምነን ከመጣን ይሆናል። እምነታችን አይጓደል። እግዚአብሔር ይባርካችሁ። እግዚአብሔር በእውነት አምናችሁ ነው። እዚህ ቤት ደግሞ እንደ ታናሽ መንጋትዩ ትልቅ ፈውስ አለ። እግዚአብሔር ይባርከው። ወንድማችንን በእውነት ጉልበቱን እግዚአብሔር ያጽና። እግዚአብሔር ይባርክ። ማንም አይውረስ፣ ከጉልበት የሚወጣው ይውረስ። ለሁሉ ብዛ በእውነት በስተታይ ሁሉም ይስማ፣ ሁሉም ያድምጥ፣ ተቀባይነት አግኝ። እግዚአብሔር አምላክ ይባርክ። ዘመን የተባረከ ዕለት ዕለት በኢየሱስም ለምለም፣ አትድከም፣ የረገጥከውን ሁሉ ውረስ። በጌታ በኢየሱስም ሁሉን ለእግዚአብሔር አሳልፈን ሰጠን። ዘርህን፣ ዘር ማንዘርህን፣ ልጆችህን፣ ቤተሰብህን ያንተ የሆነውን ሁሉ በኢየሱስም የምትጫማበትን ስፍራ ሁሉ ለእግዚአብሔር አደራ አሳልፈን ሰጠን። በኢየሱስም አንተ ዘሮች ሁሉ የረገጡትን ሁሉ ይውረሱ። ለጌታ አሳልፈን ሰጠን። በጌታ በኢየሱስ አሜን። ጌታ ኢየሱስ ይባርክ። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። መጽሐፍ ቅዱስ